ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን። በአብይ አህመድ ትግራይን በተመለከተ ለፋና ቴሌቪዥን በትግርኛ የሰጠው ቃለ መጠይቅ አለ። በዚሁ ቃለ መጠይቅ ላይ ያነሳቸው አንዳንድ ጉዳዮች አሉ። ጦርነቱ እውነት በትግራይ ክልል ይካሄዳል? ከኤርትራስ ጋር የጦርነቱን ሁኔታ በተመለከተ አብይ በትክክልም ጦርነት ለማድረግ ተዘጋጅቷል የሚሉትን ሐሳቦች እንድናነሳ የሚያደርግ ቃለ መጠይቅ ነው ያደረገው። እንደዚህ አይነት ቃለ መጠይቆችን በሚሰጥበት ጊዜ በሚቀጥሉት ቀናት ውስጥ በትግራይ ጦርነት ይከፈታል የሚል ከቀደመው ልምድ በመነሳት ስጋታቸውን የሚገልጹ ወገኖች የአብይን ቃለ መጠይቅ የጦርነትን አይቀሬነት የሚያሳይ ነው ሲሉ እየገለጹት ይገኛሉ። ለማንኛውም ወደ ዝርዝር ጉዳዮች ገብተን አንዳንዶቹ ላይ ትንታኔ እንሰጥበታለን። በአማራ ክልል በጎንደር የአርበኛ ማንዴላ ዘመቻ መከፈቱ ተገልጿል። በይፋ የተከፈተው የአርበኛ ማንዴላ ዘመቻ በተለያዩ አካባቢዎች የአገዛዙ ሰራዊት ላይ በተፈጸሙ ጥቃቶች እየተካሄደ እንዳለ ነው ያገኘነው መረጃ የሚያመለክተው። በአማራ ፋኖ ብሔራዊ ንቅናቄ የሰሜን አማራ ቀጠና የበላይ ዘለቀ እዝ እንደዚሁም የጎንደር ጠቅላይ ግዛት እዝ በጋራ የተለያዩ ዘመቻዎችን እያከናወኑ ይገኛሉ። አሁን ዘመቻ ማንዴላ እያዩ አባ ደርምስ ዘመቻም እንደዚሁ በተለየ ተልዕኮ ከተሞችን ነጻ ማውጣት የአገዛዙን ሰራዊት መምታትና የጦር መሳሪያዎችን መማረክ ተልዕኮ አድርጎ እየተንቀሳቀሰ እንደሆነ ላልተወሰነ ጊዜ ዘመቻው የሚካሄድ እንደሆነ ነው የሰማነው። በአንጻሩ አገዛዙም ድል ቀንቶኛል፣ በለስ ቀንቶኛል፣ በጎጃም እንደዚሁ ጽንፈኞች ላይ በወሰድኩት እርምጃ ከ200 በላይ ደምስሻለሁ ሲል በማስረጃ ያልተደገፈ የዜና ሀተታ አውጥቷል። ምናልባት ለደጋፊዎቹ ሞራል ስንቅ ይሆናል ተብሎ የተዘጋጀ ዜና ሊሆን እንደሚችል ነው ግምት ይወሰድ ነው። ለማንኛውም በአብይ አህመድ አገዛዝ በኩል አሁንም የጦርነት አታሞ እየተመታ ይገኛል። በትግራይ አካባቢ ያለው አጠቃላይ ሁኔታ ወደ ጦርነት ሊያመራ ይችላል የሚለው ነገር አሁንም ከግምት ውጪ የሆነ ጉዳይ አይደለም። አንዳንድ እንቅስቃሴዎች ይታያሉ። ወደ ጦርነት ሊያመሩ የሚችሉ እንቅስቃሴዎች እየተካሄዱ እንዳለ ነው ከግራ ከቀኝም የሚደርሱን መረጃዎች የሚያመለክተው። ምናልባትም በቅርቡ ወደ ጦርነት ይገባሉ ተብለው በህወሓትና በአብይ አህመድ ሰራዊት መሃል የሚደረገውን ጦርነት በስጋት የሚመለከቱ የትግራይ ተወላጆች ከአካባቢያቸውን ለቀው እየተሰደዱ እንዳለም እንደዚሁ ተሰምቷል። አብይ አህመድ የትግራይን ወቅታዊ ሁኔታ በተመለከተ በትግርኛ ቃለ መጠይቅ መሰጠቱንም ነው የሰማነው። ወደዛ ከማለፋችን በፊት ምን ምልክቶች አሉ? እንዲሁ ዝም ብሎ የጦርነት አጀንዳ በማራገብ ህዝቡን ፋታ መንሳት፣ እረፍት ማሳጣት የአብይ አህመድ አንዱ ስትራቴጂ ነው በስልጣን ለመቆየት? ከዛ ጋር የሚያዝ ወይስ በትክክልም መሬት ላይ ያለም ሊካሄድ የሚችል ጦርነት ነው በቅርብ የምንጠብቀው? የትግራይ ክልል ጊዜያዊ አስተዳደር ወደ ትግራይ ክልል የሚገባ የአብይ አህመድ ወታደር እንደማይኖር ገልጿል። በቅርቡ ቃለ መጠይቅ የሰጡት የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋም በፍጹም መከላከያ የትግራይን መሬት አይረግጣትም አይነት መግለጫ መስጠታቸውን ነው የሰማነው። እስቲ ከፋኖ ወቅታዊ የተጋድሎ እንቅስቃሴ እንጀምር። እውነት ነው መሳይ፣ አርበኛ ማንዴላ ከሳምንት በፊት የሻውራ ከተማ ስትያዝ ሻውራ ከተማ ላይ በውጊያ ጨርሰው ወደ ከተማዋ ገብቶ ወደ ምሽግ ጉብኝት እያደረገ ያለ ነው በተባራሪ ጥይት ተመቶ የተሰዋው የአንድ ኮር አዛዥ የነበረ ጠንካራ ታጋይ ነበረ። ይሄ ታጋይ ከቋራ ጀምሮ እስከ ሻውራ ድረስ ባደረገው ከፍተኛ ተጋድሎ ስመጥር የሆነ እግና አርበኛ ነው። የአማራ ፋኖ እንቅስቃሴ ከማድረጉ በፊትም በኤርትራ በረሃ የኢትዮጵያን እና በተለይ የአማራን ህዝብ ነጻ ለማውጣት በተደረገው እንቅስቃሴ ከፍተኛ አስተዋጽኦ ሲያደርግ የነበረ ከኤርትራ እየተወረወረ እየመጣ ወደ ጎንደር፣ ቋራ፣ መተማ፣ አለፋ፣ ጭልጋ ድረስ በመምጣት ሰራዊት ይዞ በመምጣት ትልቅ ተጋድሎ ሲያደርግ የነበረ ጀግና ወጣት ልጅ ነበረ። ይሄ ወጣት እንግዲህ በክብር ተሰውቷል። በዚህ ጀግና ስም ዘመቻ ተጀምሯል። ልጁ የተሰዋው ወደ ማዕከላዊ ጎንደር ሻውራ ተብሎ ከሚጠቀሰው አለፋ ወረዳ ዋና ከተማ ላይ ነው የተሰዋው። ነገር ግን የዘመቻ ስሙን የሰጠው ግን የጎጃም አካባቢ ናቸው። አሁን መጀመሪያ በስሙ እንቅስቃሴ እያደረጉ ያሉት ይሄ ተስፋፍቶ ወደ ማዕከላዊ ጎንደር ሄዶ በበርካታ አካባቢዎች ላይ አሁን እያመጣ እንደሚገኝ ነው። እንግዲህ እንደሚታወቀው ምሳይ የአገዛዙ ጦር ከ2 ወራትና ከ3 ወራት በፊት የፋኖ ኃይሎችን ለመምታት ልዩ የሽምቅ ተዋጊ አሰልፎ በሌሊት ወደ ፋኖ ይዞታ በተደጋጋሚ ጥቃት መሰንዘሩን ፋኖ ኃይሎች ይህንን በመቀልበስ ወደ የአገዛዙ ጦር ካምፖች ማጥቃት መጀመራቸውንና በበርካታ አካባቢዎች ላይ እየተደረጉ ያሉ
ውጊያዎች በፋኖ የበላይነት እየተጠናቀቀ እንደሚገኝና አሁን የአገዛዙ ጦር ከቀን ወደ ቀን በአማራ ክልል የሚቆጣጠራቸው ወረዳዎች፣ የጦር ቦታዎች እና አጠቃላይ ዋና መንገዶች ሁሉ ሳይቀሩ በፋኖ እየተያዙ የውጊያ አካሄዱ እየጠበበበት እንደመጣና ገና በበርካታ አካባቢዎች ላይ ውጊያ እየተደረገ ባለበት ሰዓት የአገዛዙ ጦር በተለይ ጥምር ጦሩ የአድማ ብተናው፣ የሚኒሻ፣ የፖሊስ እንዲሁም ሌሎች ጉጅሌ የሚባሉት ኃይሎች እጃቸውን እየሰጡ እንደሚገኙ ነው መረጃዎች እያመላከቱ የሚገኙት። በዛሬው ዕለት የአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ ዕዝ ዳግማዊ ቴዎድሮስ አንደኛ ኮር አካል የሆኑት ጎንደር በጋሻው ክፍለ ጦር፣ ጥቁር አንበሳ ክፍለ ጦርና መብረቁ ክፍለ ጦር በጋራ ከጎንደር ጠቅላይ ግዛት ጋር በጋራ በደጎማ ከተማ ባደረጉት የማጥቃት እንቅስቃሴ በአገዛዙ ጦር ላይ ከሰባ በላይ የሚሆኑ የአገዛዙ ጦር መደምሰስ መቻላቸውንና 65 ክላሽንኮቭ መሳሪያዎችን በእጃቸው ማስገባታቸውን፣ 45 የወገብ ትጥቅን መማረካቸውን፣ 95 የእጅ ቦምቦችን መማረካቸውንና አሁን ተቆጥሮ ያላለቀ በርካታ ተተኳሾችን በእጃቸው ማስገባታቸውንና የደጎማን ከተማ በአሁኑ ሰዓት የአገዛዙን ጦር ነጥቀው በእጃቸው አስገብተው የአገዛዙ ጦር ከከተማው ማባረራቸውን አስታውቋል። በሌላ አቅጣጫ በሸዋ ቀጠና ሞጃ ወረዳ የሸዋ ፋኖ ብርቃ ሸጋና ገበያና አባ ኮርሰማ በተባሉ ቀበሌዎች ላይ ከአገዛዙ አየር ወለድ ኮማንዶዎች ጋር ከፍተኛ ውጊያ አድርገው ድል መቀዳጀታቸውንና አሁንም በዚሁ አካባቢ ሰላ ድንጋይም ሳሲት በተባሉ አካባቢዎች ላይ ውጊያው ተጠናክሮ የቀጠለ መሆኑን አስታውቋል። እንግዲህ በአገዛዙ ጦር ላይ ክሳራ ማድረሳቸውን አስታውቋል። በአጠቃላይ የአገዛዙ ጦር ከአማራ ክልል ወደ ሰሜን ቀጠና ውጊያ ለማድረግ እንቅስቃሴ እያደረገ ባለበት ማዕከላዊ ጎንደር፣ በደቡብ ጎንደርና በሰሜን ወሎ እንቅስቃሴ በሚያደርግበት ሰዓት የአገዛዙን ጦር ክፉኛ እየመቱት እንደሆነና እየሸሸ ከውጊያ ቀጠናው እያመለጠ እንደሚገኝ ለማወቅ ተችሏል። እንደው አዝማሚያው አለ፣ ምልክቶች፣ እንቅስቃሴዎች እየታዩ ነው። ምናልባት ጦርነቱ በቅርብ ሊካሄድ ይችላል የሚለውን የሚያሳዩ አሁን በአደባባይ ወጣው እየተናገሩ ነው የሚገኙት። በተለይ አሁን በዛሬው ዕለት የሰሜን ምዕራብ ዕዝ 502ኛ ኮር በአዲ ረመጽ ከተማ አንድ ከፍተኛ የሀገር መከላከያ መኮንን በማንኛውም ሰዓት ከትግራይ ጋር ሊደረግ የሚችል ጦርነት ስላለ በተለይ የወልቃይት ህዝብ እንዲዘጋጅ፣ ህዝቡ ዝግጅት እንዲያደርግ፣ በወልቃይት ላይ እንቅስቃሴ እያደረገ ያለው የወልቃይት ዘብ ወይም የተከዜ ዘብ ተብሎ የሚጠቀሰውን ኃይል ሰብስበው ህብረተሰቡንም አስተባብረው ከህወሓት ጋር ጦርነት የማይቀር በመሆኑ ህዝቡ ዝግጅት እንዲያደርግ በማለት ህዝቡን ወደ ጦርነት ለመክተት አሁንም ቅስቀሳ ላይ እንደሆኑ በመድረክ ወጣው እየተናገሩ ነው የሚገኙት። በተለይ በማይጋባ እስራኤል ካምፕና ስኳር ፋብሪካ ከሚባሉት ላይ ሰራዊቱን ወደ ትግራይ ጫፍ አስጠግቶ እንግዲህ በማንኛውም ደቂቃና ሰዓት ጦርነት ሊከፈት እንደሚችል በማለት ከራሳቸው አልፎ ከዛ አካባቢ ከሚንቀሳቀስ የአገዛዙ ደጋፊዎች በተለይ የተከዜ ዘብ የሚባለውና የወልቃይት አካባቢ ማህበረሰብ ዳግመኛ ወደ ጦርነት ቁርሾ ለመፍጠር በተለይ በአማራና በትግራይ ክልል መካከል አሁን እየተደረገ ያለውን ትብብር ለመስበር ወደ ጦርነት ገብቶ እርስ በርሳቸው ለማጋጨት በተለይ ወልቃይትን፣ ጸለምትና ጸገዴን የጦርነት ማስቀጠያ ካርድ በማድረግ እነዚህ ሁለት ህዝቦች ወደ ውጊያ እንዲገቡ ለማድረግ ቅስቀሳ እያደረጉ ነው የሚገኙት እንጂ